ሰላም እንዴት ናችሁ? እንኳን ወደ ላይፍ ዊዝ አርሱ የዩቲዩብ ቻናል በሰላም መጣችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይሄ የመጀመሪያ ቪዲዮ ነውና እውነት ለማመን ራሱ እየከበደኝ ያለው ምክንያቱም በጣም ረጅም ጊዜ ማስበው የነበረ ነገር ነው። ግን እንደ እግዚአብሔር ፍቃድ ዛሬ ተሳክቶ ዩቲዩብ ከፍተን የመጀመሪያ ቪዲዮችን እየቀረጽን እንገኛለን ማለት ነው። እግዚአብሔር ይመስገን እና ያው የመጀመሪያ ቪዲዮ ነው ዩቲዩብ ላይ ብቻዬን ስሰራ ማለት ነው። እና ፐርፌክሽን እንዳትጠብቁ ዋናው ነገር መጀመሪያ ነው። ስለዚህ ቀስ ያለን የሚስተካከሉ ነገሮችን አብረን እናስተካክላለን ማለት ነው። እና በቲክቶክ እና በኢንስታግራም ላይ ፖስት አድርጌላችሁ እንደነበረው መጠየቅ የምትፈልጉት ጥያቄ ካለ ጠይቁኝና የመጀመሪያ ቪዲዮአችንን ኢንትሮዳክሽን እናደርገዋለን፣ እርስ በርስ እንተዋወቅበታለን ብያችሁ ነበር የነበረው። ስለዚህ ዛሬ እነዛን ጥያቄዎች ወደ 15 የሚጠጉ ጥያቄዎች አሉ፣ ቀለል አድርገን እንመልሳቸዋለን ማለት ነው። የመጀመሪያው ነገር ምንድነው? ስሜን እንገራችሁ፣ አድራሻዬን፣ ማንነቴን፣ ምንነቴን ባጭሩ ላስረዳችሁ። ስሜ ትክክለኛ ሙሉ ስሜ የአርሴማ ጉልላት ከበደ እባላለሁኝ እና 18 ዓመቴ ነው። ከአንድ ወር ከምናምን በኋላ ደግሞ 19 ዓመት ይሞላኛል ማለት ነው። የምኖረው አዲስ አበባ ነው። አሁን ላይ 12ኛ ክፍል ተፈትኜ ጨርሼ ውጤት እስኪመጣ እየጠበቅኩኝ ይገኛለሁ ማለት ነው። ስለዚህ አርሴማ ማናት ምንድናት የሚለው ባጭሩ ይሄ ነው። ለምንድነው ዩቲዩብ የጀመርሽው እና መቼ ነው ዩቲዩብ የጀመርሽው ለመጀመሪያ ያሰብሽ የሚለው ጥያቄ ልመልስላችሁ። እውነት ለመናገር እኔ ዩቲዩብ ስሰራ የመጀመሪያ አይደለም። ከዚህ በፊት ዩቲዩብ ሰራ ነበረ። ከስንት ዓመት በፊት መሰላችሁ? 2012 ላይ የኮሮና ታይም ማለት ነው። ግን የዛኔ ሰራ የነበረው ብቻዬን አልነበረም። ከጓደኞቼ ጋር 3 ሆነን ነበር ምን ሰራ የነበረው። አሁን ላይ ዩቲዩብ ቻናሉ አለ ብዬ አላስብም። ቪዲዮዎቹን ደግሞ የሉም ማለት ነው። እና ከድሮ ጀምሮ የዩቲዩብ ፍላጎቴ ነበረ። አሁን ላይ ደግሞ በደንብ አሳካሁት። ከእናንተ ጋር ደግሞ ወደፊት በደንብ አብረን እንዘልቃለን ማለት ነው። እና ዩቲዩብን ለምን ጀመርሽ ለሚለው ደግሞ ላይፌን ከእናንተ ጋር አብሬ መሄድ ስለምፈልግ ለእናንተ እያሳያችሁ እናንተን ጋይድ እያረኳችሁ እናንተም ጋይድ እያደረጋችሁኝ እንድንሄድ ስለፈለግኩኝ ነው ማለት ነው። ዩቲዩባችን ወይም ቻናላችን ስለምንድን ነው ዋና ፎከሱ ምን ላይ ነው ብትሉ የመጀመሪያው ነገር ምንድነው? ሪል ቶኮችን እናወራለን። እውነተኛ የሆኑ ነገሮችን፣ ዓለም ላይ ያሉ ነገሮችን ምንም ሳንደባብቃቸው ሳንሸፋፍናቸው እያወራን እየተወያየን የምናልፍበት እንዲሁም የተለያዩ ለእናንተ ይጠቅማሉ ብዬ የማስባቸውን ቲፖች ለእናንተ ሼር አደርግላችኋለሁ። አብረን ግሎ አፕ እናደርጋለን፣ ጆርኒያችንን አብረን እንሄዳለን። እንዲሁም ደግሞ ላይፌን አሳያችኋለሁ ማለት ነው። ቭሎጎች ይኖሩናል፣ የተለያዩ ቪዲዮዎች ይኖሩናል። አራተኛው ጥያቄ ደግሞ አሁን ላይ ምን ላይ ነው ያለሽው ለሚለው ደግሞ እንደነገርኳችሁ የ12ኛ ክፍል ተማሪ ነበርኩኝ። አሁን 12ኛ ክፍል ተፈትኜ ጨርሼ ውጤት እየጠበቅኩ ነው ያለሁት። ከዛ ባሻገር ደግሞ የሶሻል ሚዲያ ኢንፍሉዌንሰር ነኝ። ቲክቶክ ላይ ወደ 60,000 የሚጠጋ ፎሎወርስ ያለው አካውንት አለኝ። እንዲሁም ደግሞ ለሁለት ድርጅቶች ደግሞ የሶሻል ሚዲያ ማናጀር እና አምባሳደር ሆኜ እየሰራው እገኛለሁ ማለት ነው። አምስተኛ ጥያቄያችን ደግሞ ምንድነው የሚሆነው? ኤግዛም እንዴት ነበር፣ ማትሪክ ኢንትራንስ እንዴት ነበር የሚለው ነው። እውነት ለመናገር በጣም ፈርቼ ነበር የነበረው። ስፔሻሊ የመጀመሪያ ቀን በጣም ነበር የፈራሁት። ሄጄ እስክፈተን ድረስ ያለው ነገር ሌሊቱ ምኑ በጣም ይከብድ ነበር። ግን አንድ ቀን 2 ቀን ባለፈ ቁጥር ድካማችሁ፣ ጭንቀታችሁ፣ ፍርሃታችሁ እየለቀቃችሁ ይሄዳል ማለት ነው። ብቻ ግን በጣም ፈርቼ ነበር የነበረው። እስኪ እንግዲህ ውጤቱ ሲመጣ ደግሞ አብረን እናየዋለን ማለት ነው ከእግዚአብሔር ጋር። 6ኛው ጥያቄ ደግሞ ለሃይስኩል ተማሪዎች ለ12ኛ ክፍል ተማሪዎች ምን ትመክሪናለሽ? እንዴት እናጥና፣ እንዴት እናድርግ የሚለው ነው። እነዚህ ለራሳቸው ቪዲዮ ሰራላችኋለሁ። ምክንያቱም በዚህ ቪዲዮ ላይ አድበስብሼ ማለፍ ስለማልፈልግ በጣም ሜን ፖይንቶች ስለሆኑ ማለት ነው። ስለዚህ ቀጣይ ቪዲዮ ሰራላችኋለሁ። ግን እንዲሁ ጠቅለል አድርጌ ለመናገር ያክል የ12ኛ ክፍል ተማሪዎች ትምህርታችሁ ላይ በደንብ ፎከስ አድርጉ። ሃይስኩል የምትገቡ ተማሪዎች ዛሬ ነገ ብላችሁ አትቀልዱ። የማይደርስ የለም። ሳታስቡት 12ኛ ክፍል ይደርሳል። ሳታስቡት ብዙ ነገሮች ይመጣሉ። ስለዚህ ትምህርታችሁ ላይ ፎከስ አድርጋችሁ መስራትና ማጥናት መማር አለባችሁ። 7ኛው ደግሞ ጎልሽ ምንድነው ነው የሚለው። ጎሊ ምንድነው ካላችሁ አንደኛ በትምህርቴ በርትቼ መቀጠል እፈልጋለሁ። ሲቀጥል ደግሞ ባለኝ የሶሻል ሚዲያ ላይ ጥሩ ኢንፍሉዌንሰር መሆን ፈልጋለሁ። ብዙዎችን ጋይድ የሚያደርግ የሚጠቅም ስራዎችን መስራት ፈልጋለሁ በሶሻል ሚዲያዬ ማለት ነው። በቲክቶክም በኢንስታግራምም እንዲሁም ደግሞ አሁን ላይም በከፈትኩት በዩቲዩብ ቻናሌ ማለት ነው። እና ይሄ ነው። ወደ 8ኛው ጥያቄ ስንሄድ ደግሞ እስኪ ስላንቺ የማናውቀው ነገር ምን አለ ብላችሁኛል። አክቹሊ ስለኔ የማታውቁት ነገር የለም። አብዛኛው ህይወቴ ለእናንተ ያሳየሁት ነው። የደበኳቸው ህይወቶቼ ደግሞ ካሉ እነዛ ህይወቶች ለእናንተ መታየት የሌለባቸው የኔ ፕራይቬሲዎች ናቸው ማለት ነው። ግን እንደዚሁ አታውቁትም ብዬ የማስበውን አንድ ነገር ልንገራችሁ። ብዙ ጊዜ እህቴ ወንድሜ ብዬ ቲክቶክ ላይ በጣም ብዙ ሰው ነው ማሳያችሁ እና እኛ ቤተሰብ ውስጥ ከዝም ምናምን ነገር እንደ እህትና እንደ ወንድም ነው የሚታየው።
እህትና ወንድም ስለሆነ ማለት ነው። ግን እኔ የራሴ እህትና ወንድም አለኝ። ታላቅ ወንድም አለኝ በ10 ዓመት ይበልጠኛል። እንዲሁም ደግሞ ታናሽ እህት አለችኝ በ9 ዓመት እበልጣታለሁ ማለት ነው። ስለዚህ ታላቅ እህትና ታናሽ ወንድም አለኝ። እሺ ሌላኛው ጥያቄ ደግሞ ምንድነው? 9ኛው ጥያቄ እስኪ ስለ ፍሬንድሺፕ የሆነ ነገር ንገሪኝ ብላችሁኛል። ፍሬንድሺፕ በህይወታችን ውስጥ ስንኖር ዋና መሰረት ከምንላቸው ነገሮች ውስጥ አንዱ ፍሬንድሺፕ ነው። ስለዚህ ፍሬንድሺፕ ስንመርጥ ምን አይነት ፍሬንድሺፕ ውስጥ ነው መግባት ያለብን፣ ምን አይነት ጓደኛ መያዝ አለብን የሚሉትን ነገሮች በሙሉ በደንብ አስበንበት ነው መያዝ ያለብን። በነገራችን ላይ እንደዚህ ሲባል ቀላል ይመስላል ማለት ወደ ጓደኝነት ውስጥ ስትገቡ ጥሩ ጓደኝነት ውስጥ መጥፎ ጓደኝነት ውስጥ ስትገቡ አስባችሁበት አይደለም እና ሳታስቡት የማይሆን ነገር ላይ ትወድቁ ትችላላችሁ። ግን ምንም ጊዜም ቢሆን ራሳችሁን አንደኛ ከፈጣሪ ጋር ኮኔክት ማድረጋችሁን እንዳትረሱ። ምክንያቱም እግዚአብሔር ምንም ጊዜ ቢሆን ወደ ትክክለኛው መንገድ ስለሚመራን ማለት ነው። ከዛ ባለፈ ደግሞ እናቶቻችሁ የሚመክሯችሁ ነገር ከምንም እና ከማንም በላይ ብትሰሙ አሪፍ ነው እላለሁ። ምክንያቱም እነሱ ያልወደዱት ነገር እውነቴን ነው የምላችሁ መቼም ቢሆን የትም ደርሶ ጥሩ ነገር አይመጣውም ማለት ነው። ከዚህ በተጨማሪም ደግሞ ስለ ፍሬንድሺፕ በሰፊው ቪዲዮ ሰራላችኋለሁ። ስለዚህ ሰብስክራይብ ያደረጋችሁ የዩቲዩብ ቻናሌ ኖቲፊኬሽኑንም ኦን በማድረግ ማግኘት ትችላላችሁ። እነዚህ ቪዲዮዎች ሲለቀቁ ቶሎ ይደርሱላችኋል ማለት ነው ወደ እናንተ። እሺ ተዋርደሽ እስካሁን ድረስ ያልረሳሽው ይላል 10ኛው ጥያቄ ደግሞ እንደዚህ ተዋርጄ ወይኔ ምናምን ነገር ብዬበት እስካሁን ድረስ የማስታውሰው የለም። ግን አንድ የማረሳው አለ ማለት መዋረድ ከተባለ አላቅም ብቻ ግን ከ2 ዓመት በፊት ነውና የ17 ዓመት ልደቴን ላከብር አምባሳደር ፓርክ ነበር ልናከብር የነበረው ማለት ነው። እና ያንጎ ጠርተን ነበር ራይድ ምናምን ነገርና ከዛ ኖቲፊኬሽኑ አምኮ ገብቶልኛል። የሾፌሩ በቃ ኤቭሪ ዲቴል የሚላክላችሁ ነገር አለ አይደለ ተልኮልኛል። ከዛ ሱዙኪ ዲዛይር ነበር የመጣው መኪና ማለት ነው። ከዛ ወርደን ምናምን ነገር ሹፌሩን አገኘ ነውና ቡና እየጠጣ ነበር። ብዙ ሰው የቡና አፍቃሪ ነው በነገራችን ላይና እኔ ግን አይደለሁም እስካሁን ድረስ። ብቻ ቡና እየጠጣ ነበርና ቁልፉን ሰጥቶን በቃ መኪና ውስጥ ጠብቁኝ እኔ ቡና ጠጥቼ ልምጣ ምናምን ነገር ብሎና እሺ ጣጣ የለውም ምናምን ብለን ተቀበልነው ማለት ነው ቁልፉን። ከዛ ቁልፉን ተቀብዬ በዛው ተከፍቱት የለ እዛው ሆናችሁ ከዛ በኋላ ነካሁት። ከዛ እኔ መኪናው ሲከፈትም ሲጮህም ምንም አይነት ድምፅ ሲያሰማ አልሰማሁም። ብቻ ከሰውየው ፊት ለፊት የሆነ መኪና ነበረ። እኔ የታችሁ ሰከም እያልኩኝ ዘልዬ የሰው መኪና ውስጥ መግባት የገባሁበት መኪና ምንድነው ካላችሁ ቪትስ የመጣው መኪና ምንድነው ሱዙኪ ዲዛይር። ሰውየው ከዛ ቆሞ ኧረ እባክሽ እሱ አይደለም ሙሉ ጓደኞቼ እሱ አይደለም ይላል። አንዷ ጓደኛዬ ጊቢ ትላለች ቪዲዮ እየቀረጸች ነበርና ጊቢ ትላለች። ሌሎቹ ኧረ እባክሽ እዛ ጋር አይደለም ምናምን ነገር ያሉኝ። በቃ ሰውየው ተነስቶ መጥቶናል እዛ ጋር ነው መኪናው ብሎ ያሳየን። ይሄንን መቼም አልረሳው። እኔ አይደለም ጓደኞቼ ራሱ አይረሱም ማለት በቃ አስቡት። ሌላ ሰው ማለት ሰውየው የመኪናው ባለቤት ደግሞ የለም። እኔ ሰው እንዴት መኪናውን ክፍቱን ትቶ እኔ አላቅም እንዴት ትቶ እንደሚኬድም አላቅም። ትቶ ሄዳል። ሰውየውም የለም። ቢኖር ኖሮ ሌባ ልንመስለው እንችል ነበር። አላቅም። እኔ ከፍቼ ገብቻለሁ ወገን የሰው መኪና ውስጥ። ለማንኛውም የማስታወሰው ይሄንን ነው። እሺ ሌላኛው ጥያቄ ደግሞ አይ ቲንክ 11ኛ ጥያቄ ነው አይደለ? ስለ ስራ እስኪ ንገሪኝ ስለ ትምህርት ምናምን ነገር ብላችሁኝ ነበረ። ቲክቶክ ላይ ነው ያገኘሁት ይሄን ጥያቄ እና ምንድነው ልላችሁ ፈልገው ስፔሻሊ ሃይስኩል ከገባችሁ በኋላ ትምህርታችሁ ላይ በጣም ፎከስ ማድረግ አለባችሁ። ከዛ በተጨማሪም ግን የራሳችሁን የሆነ ሳይድ ዌይ መፈለግ አለባችሁ። ምክንያቱም የሆነ እንደዚህ ብቻ አይደለም ማየት ያለባችሁ። ወደ ግራ ወደ ቀኝ ብላችሁ የተለያዩ ስራዎችን መፈላለግ በራሳችሁ ገንዘብ ሜክ ማድረግ መጀመር መቻል አለባችሁ። እኔ ገንዘብ መስራት የጀመርኩት ከመጀመሪያው ነው ብትሉ በዋናነት ሃይስኩል ከገባሁኝ በኋላ የተለያዩ ስራዎችን ሞክሬያለሁ እናም ሰርቻለሁ። ብዙ ቦታዎች ሄጃለሁ። ስለዚህ ስለነዚህ ጉዳዮች በሌላ ቪዲዮ በሌላ ቀን በሰፊው እናወራበታለን። ግን የራሳችሁን የሆነ ገንዘብ ሜክ የምታደርጉበትን መንገድ መፈለግ መቻል አለባችሁ። እና መጨረሻ ላይ የምላችሁ ነገር ምንድነው አብረን ጆርኒን እንቀጥላለን ከዛሬ ጀምረን ማለት ነው። ሰብስክራይብ ማድረግ እንዳትረሱ እና እንድናነሳቸው የምትፈልጓቸው ሀሳቦች ምናምን ነገርም ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ሀሳቦቻችሁን በሙሉ አነባለሁ እቀበላለሁ ማለት ነው። እና ሁላችሁንም በጣም አድርጌ ነው የምወዳችሁ እና 90ዎቻችሁንም ደግሞ በጣም አድርጌ አመሰግናለሁ ማለት ነው። በዜሮ ቪዲዮ 90 ሰብስክራይበር ማለት ቀላል ነገር ስላልሆነ ማለት ነው። እና ሰብስክራይብ ማድረግ እንዳትረሱ። እና ታዲያ ዛሬ አርሴማ የት ሆና ነው ይሄን ቪዲዮ እየቀረጸችልን ያለችው ካላችሁ በነገራችን ላይ ስሜ አርሴማ ነበረ እና ከትንሽ ጊዜ በኋላ ነው ከ1 ዓመት በፊት ምናምን የአርሴማ የተባለው። ስለዚህ ምናልባት አርሴማ ብዬ ባወራችሁ እኔ ያንኛውን የድሮ 10 ምናምን ዓመት የተጠቀምኩበትን ስሜን በጣም ስለሸመደድኩት ነው ማለት ነው። ለማንኛውም የዛሬውን ቪዲዮ ስቀርጽላችሁ የነበረው ዊዝ ቢዩቲ ሳሎን ሆኜ ነው እና ዊዝ ቢዩቲ ሳሎንን በጣም አድርጌ አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ። ሙሉ ቤቱን አንዴ ላስጎብኛችሁ ተከታተሉኝ። እሺ ከሪሴፕሽን ጀምሮ ሙሉ ቤቱን ላስጎብኛችሁ ማለት ነው። የመጀመሪያው እንግዲህ እዚህ ጋር እንደምትመለከቱት ይሄ የሪሴፕሽን ኤሪያ ነው። ከስተመሮች መጥተው የሚፈልጉትን ነገር የሚናገሩበት፣ የሚሰሩትን ነገር የሚያሳውቁበት እንዲሁም ደግሞ ፔመንት የሚፈጸምበት ቦታ ነው ማለት ነው። ተከታተሉኝ።
ደግሞ እንግዲህ እንደምትመለከቱት ነው ደንበኞች መጥተው ወረፋ የሚጠብቁበት ቦታ ነው። አረፍ ብለው ማለት ነው። የሚመች ሶፋ እና እዚህ ጋር ደግሞ እንደምትመለከቱት ይሄ የመታጠቢያ ቦታ ነው። ጸጉራቸውን የሚታጠቡት እዚህ ጋር ነው። ከስተመሮቻችን እንደምትመለከቱትም በቂ የሆኑ ቪጎዲኖች አሉን መጠቅለያ። ከስተመሮቻችን እዚህ ጋር ነው ጸጉራቸውን የሚጠቀለሉት ማለት ነው። እንደምትመለከቱት ለህፃናት የሚሆንም ደግሞ የሚያምር ህፃናቶችን የሚስብ ህፃናቶችን የምንሰራበትም ይሄን የመሰለ መኪና አለን ማለት ነው። ከዛ ተጠቅልለው እንደጨረሱ ወዴት ነው የሚሄዱት ካላችሁ ያው ወደ ካክስ ነው የሚገቡት። ስለዚህ በቂ የሆነ የካክስ ቦታ አለን ማለት ነው። ከዛ ከዚህ ሲጨርሱ ወዴት ነው? ወደዚህ። እዚህ ጋርስ ምን አለ ካላችሁ ጸጉራቸውን የፈለጉትን አይነት ስሬት የሚሰሩበት ቦታ ነው። እና እግራችሁን ደግሞ ፔዲኩር መሰራት ከፈለጋችሁ ይሄው በቂ ቦታ አለን። እየተሰራችሁም ደግሞ እግራችሁን ጸጉራችሁን መሰራት ከፈለጋችሁ ካክስ አለን። እዚህ ጋር ደግሞ የተለያዩ ትሪትመንቶችን ተጠቅማችሁ እንዲሁም ቂቤ ተቀብታችሁ ስቲም ማድረግ ከፈለጋችሁ በቂ ቦታ ለስቲም። እሺ ይሄ ቦታ ደግሞ ደንበኞቻችን ጥፍሮቻቸውን መሰራት ሲፈልጉ የሚሰሩበት ቦታ ነው። የሚፈልጉት አይነት ቀለም እዚህ ጋር ያገኛሉ። ቦታችንም ሰፊ ነው። ሁላችሁ መታችሁ መሰራት ትችላላችሁ። ይሄኛው ደግሞ አይላሽ የምንሰራበት ቦታችን ነው። ይሄን የመሰለ አልጋ በሉት ሶፋ በሉት ፈልሰስ ብላችሁ የምትሰሩበት ቦታ ነው ማለት ነው። የመጨረሻው ደግሞ ሜካፕ የምንሰራበትን ቦታ ነው ላሳያችሁ። እንግዲህ ሜካፕ የምንሰራበት ቦታ ልክ እንደዚህ ያማረና የተዋበ ነው። እኔም ደግሞ እዚህ ክፍል ውስጥ ነበረ የዩቲዩብ ቪዲዮን ስቀርጽ የነበረው ማለት ነው። እና እንደምትመለከቱት ልክ እንደዚህ ውብ የሆንኩት ያማርኩትም ደግሞ ጸጉሬን የተሰራው የት ነው ካላችሁ እዚሁ ዊዝ ቢዩቲ ሳሎን ነው። ስለዚህ እናንተም እየመጣችሁ መሰራት ትችላላችሁ። በጣም ይቅርታ ዛሬ ማይክ ስለሌለኝ ነው። ለቀጣይ ግን ማይኬን አዘጋጅቼ ለመምጣት ሞክራለሁ። እናንተ እስከዛ ሰብስክራይብ ያደረጋችሁ ጠብቁኝ። እንዲሁም ደግሞ ዊዝ ቢዩቲ ሳሎን የት ይገኛል ካላችሁ ቦሌ ቡልቡላ ማርያም ማዞሪያ ሐዋርያው ህንጻ ሁለተኛ ፎቅ ላይ ታገኙታላችሁ። አድራሻውና ስልክ ቁጥር ካፕሽን ላይ ያስቀምጥላችኋለሁ። አሁንም ሰብስክራይብ ማድረግ አትርሱ። ሁላችንም ወዳችኋለሁ። ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ባይ